ሰላም እንዴት ናችሁ? ዛሬ የምናየው ቪዲዮ እንዴት ነው ልጆችን ሆስት የምናደርገው በእኛ ስር እንዲሆኑ የምናደርገው። አንደኛ ነገር ሆስት ማድረግ፣ አዲስ ሰው ስናመጣ በእኛ ስር እንዲሆን ሆስት ማድረግ። ከዛ ደግሞ ሆስት ያደረግናቸው ልጆችን ኤጀንት ማድረግስ ስንፈልግ እንዴት ነው ኤጀንት የምናደርጋቸው የሚለውን ጥያቄ ነው ዛሬ የምናሳየው። ስቴፕ ባይ ስቴፕ ያሉትን ሁሉንም መንገዶች አሳያችኋለሁ ማለት ነው። ስለዚህ ይሄን ቪዲዮ ካያችሁ እንዴት አንድ ሰው ሆስት ማድረግ እንዳለባችሁ ታውቃላችሁ። ከዛ ደግሞ እንዴትም ኤጀንት ማድረግ እንዳለባችሁ አሁን ባለው አፕዴት መሰረት ያለውን ሁሉንም ስቴፕ ነው ማሳያችሁ ማለት ነው። ሶ የመጀመሪያው ስቴፕ ከስር እንደምታዩት 5 ኦፕሽኖች አሉ። ይኸው ከአምስቱ ይችኛዋን ነው የምትነኳት፣ ሆስት የምትሏን ስትነኩ ኤጀንት የሆናችሁ ሰዎች ነው ይሄንን ማድረግ የምትችሉት ባይ ዘ ዌይ። ስለዚህ ሆስት የሆናችሁ ሰዎች፣ ኤጀንት የሆናችሁ ሰዎች ይሄን ከነካችሁ በኋላ ሆስት የምትሏን እዚች ጋር ኤጀንሲ ዳሽቦርድ የምትላለች እሷን ትነካላችሁ። ከዛ እዚህ ጋር ዝርዝር ያመጣላችኋል። ስለዚህ ይሄኛው ዝርዝር እነዚህ እንዳለ ዝርዝሮች የእናንተ ኦፕሽን ነው። ሆስት የምታረጉትም ኤጀንት የምታረጉትም እዚህ ውስጥ ነው ማለት ነው። ሶ የመጀመሪያውን እንየው። ሆስት ኢንቫይት አይዲ፣ ሰብ ኤጀንሲ ኢንቫይት አይዲ። ስለዚህ ይሄ አይዲ ያለበት ቦታ ምንድን ነው የምናደርገው? የእነሱን አይዲ ኮፒ አድርገን መተን እዚህ ላይ ነው ፔስት የምናደርገው። ከዛ ለእነሱ ኮንፊርም አርጉ፣ ሆስት መሆን ትፈልጋላችሁ ወይ የሚል ነገር ይመጣላቸዋል። ስለዚህ አግሪ ካሉ ወይ ሆስት ይሆናሉ ወይ ኤጀንት ይሆናሉ ማለት ነው። ስለዚህ ነክተን እንየው። ሆስት አይዲ የሚለውን ሆስት ልናረጋቸው ስንፈልግ እቺን ስንነካት አያችሁ እዚህ ጋር አይዲ ነምበር ይጠይቀናል። ይሄኛው አይዲ ነምበር ይጠይቀናል። ስለዚህ አይዲ ነምበር የማንን ነው የምናስገባው? የነሱ ከነሱ ስም አጠገብ ያለውን አይዲ ነምበር እናስገባለን። ከዛ ይሄኛው ደግሞ ምንድነው? ኮንፈርሜሽን ኮድ ምን አይነት ነው ካላችሁኝ፣ እነሱ ጋር ምን ሲነኩ የሚመጣ መሰላችሁ? እነሱ ጋር እዚች ጋር ቢካም የሆስት ጋር ገብተው ቢካም የሆስት ጋር እንዲገቡ ታደርጓቸውና ልክ ቢካም የሆስትን ሲነኩት ምን ይመጣላቸዋል? እንደዚች አይነት ኮድ ነገር ይመጣላቸዋል። ምን አይነት ኮድ መሰላችሁ? ላሳያችሁ። ስክሪንሻት አስልኬ ነበረ። ይኸው እንደዚች አይነት ኮድ ይመጣላቸዋል። የሁሉም ልጆቻችሁ የተለያዩ ልጆች ኮድ ይለያያል። ስለዚህ እቺ ኮድ ነች። ስለዚህ እቺን ኮድ ኮፒ አድርገው ወይ በቴሌግራም ወይ ቢሆነ ነገር ወይ እዛው ላይ ሆነው WO0 ምናምን እያሉ ወይ ይነግሯቸዋል ወይ ሜሴጅ ላይ ኮፒ አድርገው ይልኩላቸዋል። እናንተ ኮፒ አድርጋችሁ እንድትልኩ። ልክ ይህንን ኮፒ አድርጋችሁ እነሱ የነገሯችሁን ካስገባችሁ በኋላ ወዴት ይወስዳቸዋል? ወዴት ነው የሚወስዳችሁ? እዚች ጋር ያለችዋን ታስገባላችሁ ማለት ነው። ኮዷን እዚች ጋር ስታስገቡ የእነሱ ስም ይመጣላቸዋል። የእነሱ ስም ከመጣላችሁ ማለት ምን ይመጣል? ይችኛዋ ነገር ትመጣለች። ያው አክሴፕት ኦር ዲክላይን የምትል እንደዚህ አይነት ነገር ትመጣለች ለነሱ ማለት ነው። እናንተ ስትልኩ ኦኬ ብላችሁ ስትልኩ ለነሱ እንደዚህ አይነት ነገር ይመጣላቸዋል። ከዛ አክሴፕት የሚለውን ከነኩ ቀጥታ ወደ ፌስ አይዲ ይወስዳቸዋል ማለት ነው። ይሄ ምን ለማድረግ ነው? ሆስት ለማድረግ። ስለዚህ አንደኛው ሜተድ ሆስት ለማድረግ ስትፈልጉ ይሄኛው ነው ማለት ነው። ሌላኛው ሁለተኛው መንገድ ሆስት ለማድረግ ሊንክ ነው የምትልኩላቸው። ይሄ ሊንክ ገና አፕሊኬሽኑን ዳውንሎድ ሳያደርጉት የምትልኩላቸው ሊንክ ነው። ወይም ደግሞ ዳውንሎድም ካረጉት በኋላ የምትልኩላቸው ሊንክ ነው። ሁለቱም ይቻላል። ስለዚህ ቀድማችሁ በዚህ ሊንክ ዳውንሎድ እንዲያደርጉ ካረጋቸው አፕሊኬሽኑን ዳውንሎድ ያደርጉታል። ጉግል አካውንት ይገባሉ። ከዛ በኋላ ጾታ ሞልተው ልክ ወደ አፕሊኬሽኑ ሲገቡ ቀጥታ ባንዴ ወደዚህ ነው የሚወስዳቸው። ወደ ሌላ ወደ ምንም አይደለም፣ ቀጥታ ወደዚህ ይወስዳቸዋል። ስለዚህ ይሄ ኢዚ ዌይ ነው፣ ቀላል መንገድ ነው። ስለዚህ
ቀጥታ አክሴፕት ካሉ ፌስ አይዲ ይሰጣቸዋል ማለት ነው። ግን ይሄኛው አንዳንድ የሰማሁት እኔም ትንሽ ያየሁት ችግር ምንድን ነው፣ ለሪፈራሉ ላይቆጥርልን ይችላል። ይሄ በእናንተ ሊንክ አማካኝነት ይሄ ልጅ ወደዚህ አፕሊኬሽን ገብቷል፣ ስለዚህ በ7 ቀን ውስጥ 20 ሰዓት ከሰራ 15,000 ዳይመንድ እሰጥሃለሁ የሚል ነገር አለ። ስለዚህ ያንን ለማግኘት ሲሉ ሰዎች 2 የተለያየ ሊንክ ይልካሉ ማለት ነው። ስለዚህ አንዳንዴም ይሰራል፣ ለእኔ ይሰራል። እስካሁን እኔ በዚህ ልኬላቸው የገቡት ልጆች እንዳለ ይሰራሉ። ግን የምትልኩላቸው ቦታ ይወስናል። ቴሌግራም እና ዋትሳፕ እና ኖርማል ሜሴጅ በስርዓት ይሰራል። የማይሰሩት ያየሁት ስናፕቻት አይሰራም፣ ኢንስታግራም አይሰራም፣ ፌስቡክም ያስቸግራል። አንዳንዱ ይሰራል፣ አንዳንዱ አይሰራም። ስለዚህ በቴሌግራም እና በዋትሳፕ ከላካችሁ ይሰራላችኋል ማለት ነው። ስለዚህ ይሄ በጣም ቀላሉ መንገድ ነው። ሌላ ደግሞ ራሳቸው በፍቃዳቸውም የእናንተን ፍቃድ ራሱ ሳይጠይቁ ሊንክ ሳይነኩ ምናምን መመዝገብ ይችላሉ። እንዴት? እዚች ጋር ገና እንደገቡ ልክ ወደዚህኛው ነው ፔጃቸው የሚሆነው የጀማሪ ልጆቻችሁ። ስለዚህ ምንድነው የሚያደርጉት? ቀጥታ ቢካሜ ሆስት ጋር ይገባሉ ራሳቸው። ከዛ ቢካሜ ሆስት ጋር ይገቡና ባዶ ቦታው ላይ የእናንተን አይዲ፣ እንደዚች አይነት አይዲ ያለች ከእናንተ ስም ስር ማለት ነው። ይሄ የእናንተ አይዲ መገለጫችሁ ነው። ስለዚህ ስም አይዲያችሁን ያስገባሉ። የቱ ጋር ነው የሚያስገቡት? በቀላሉ ለማሳየት የቅድሙ ቦታ ላይ ልምጣና ላሳያችሁ። ይኸው እዚች ጋር አየሽ፣ ጆይን ኤጀንሲ ኢንተር አይዲ ይላል። ስለዚህ እዚች ጋር የእናንተን አይዲ ብቻ ያስገባሉ። ኦኬ ብለው ወደ ፌስ አይዲ መስጠት ነው ማለት ነው። ስለዚህ 3 አማራጭ እናንተ እንደ ይህን ኮንፈርሜሽን ትልኩላቸዋላችሁ። መጀመሪያ በሊንክ ይገባሉ፣ ወይ ደግሞ ራሳቸው ቢካሜ ሆስት ጋር ገብተው አይዲ ያስገባሉ ማለት ነው እናንተን። ስለዚህ በዚህ መሰረት ሆስት መሆን ይችላል አንድ ሰው። እሺ ኤጀንት ለማድረግ እንዴት ነው? ቅድም ያሳየኋችሁ ቦታ ላይ ነው የምትገቡት። ከዛ በኋላ እዚች ጋር ማይ ኤጀንሲ ዳሽቦርድ ተመሳሳይ ነው። ከዛ ከታች ያሉት 2 ኦፕሽን ናቸው ኤጀንት ለማድረጊያ ነገር። ስለዚህ ተመሳሳይ ነው ማለት ነው። አንደኛ ሊንክ ትልኩላቸዋላችሁ። መቼስ ኤጀንት የምታደርጉት የእናንተን ሆስት የሆነ ሰው ነው። ስለዚህ መጀመሪያ ከእናንተ ሆስት ስር መውጣት አለበት፣ ኩዊት ብሎ መውጣት አለበት። ከዛ ሊንኩን ስትልኩለት ይህንም በቴሌግራም ወይ በዋትሳፕ እንደ ቅድሙ ኤጀንት መሆን ትፈልጋለህ ወይ የሚል ኦፕሽን ያመጣልታል። እሱ ላይ ሲያመጣለት ምን ያመጣልታል? ኤጀንሲ ኔምህን አስገባ። ለምሳሌ አሁን የኔዎማ ነው፣ የእሱ የሚፈልገውን ኤጀንት ኔም ያስገባል። ዋትሳፕ ቁጥር አስገባ ይላል። ባንክ ያስመርጠዋል። ከዛ ከጨረሰ በኋላ አለቀ። ሰብ ኤጀንሲ ኢንቫይት አይዲ ደግሞ አይዲውን ኮፒ ታረጉትና ልክ እንደ ቀድሞ ማለት ነው ኮፒ አድርጋችሁ ይሱን አይዲ እዚህ ጋር ካስገባችሁ በኋላ ቨርቲፊኬሽን ኮድ እንደ ቅድሙ በተመሳሳይ ቢካም ኤ ሆስት የምትለዋ ጋር ገብቶ የሚመጣለትን እዚህ ጋር ያስገባል። እናንተ ታስገባላችሁ ኮፒ አድርጎ ወይም በቃሉ ከነገራችሁ በኋላ። ከዛ ኢንቫይት የምትለዋን ስትነኩት የእሱን ስም ያመጣላችኋል። ስትልክሉለት እሱ አክሴፕት ብሎ በተመሳሳይ መልኩ እንትኑን ስሙን ያስገባል። ኤጀንሲ ስሙን ምናን ያስገባል ማለት ነው። በዚህ መልኩ ይጨርሳል ማለት ነው። ግን ይህንን ማወቅ ያለባችሁ ነገር ሆስታችሁ ነው የእናንተ። ስለዚህ ኩዊት ለማለትስ እንዴት ነው? አንድ ሰው ከእናንተ ቤት ለመውጣት ኩዊት ለማለት እንዴት? እሺ፣ ስለዚህ እንዴት ነው ከእናንተ ኩዊት የሚለው? የእናንተ ሆስት ሲሆን እሱ ፕሮፋይል ጋር እንደዚች አይነት ነገር ያመጣለታል፣ እንደዚች። ስለዚህ እቺን አመጣለት ማለት በእናንተ ስር ነው ማለት ነው፣ ፊት ለፊቱ ላይ። ስለዚህ እቺን ከነካት በኋላ በቀኝ በኩል ጥግ ላይ እዚች አካባቢ ኩዊት የምትል ነገር ትመጣለች። ኮንፊርም ኩዊት ሲላት እናንተ ሜሴጅ ላይ እዚች ሜሴጅ ላይ ገብታችሁ ሲስተም ሜሴጅ የሚልክላችሁ ነገር አለ። እሱ ጋር ገብታችሁ ኩዊት ማለት ነው ወይም አግሪ ማለት ነው ማለት ነው። ልክ አግሪ ካላችሁት በእንደዚህ አይነት አግሪ ካላችሁት በቃ ከእናንተ ቤት ይወጣል፣ የእናንተ ልጅ መሆኑን ያቆማል ማለት ነው። ይኸው ለምሳሌ
ይኸው አሁን የሺ የምትባለዋ እንትን ብላ ነበር፣ አፕሊኬሽን ሊቭ ፎር ኤጀንሲ ብላ ነበር። አግሪ ወይም ዲክላይን የሚል ይመጣል። አግሪ ካልኩት ባዶ ትሆናለች ማለት ነው። እሷ ስሟ ላይ ባዶ ይሆናል። ያኔ የፈለግኩትን እሷን ቅድም ባልኳችሁ በሁለቱ መንገድ እንትን ማድረግ ትችላላችሁ። ልጆቻችሁን ኤጀንት ማድረግ ትችላላችሁ። አሁን ደግሞ ስቲል ፌስ አይዲ ደግሞ ካልሰራላችሁ ልጆቻችሁን ኤጀንት ለማድረግ አንዳንዴ አሁን ባለው ሲስተም መሰረት ፌስ አይዲ አይሰራም። ስለዚህ ፌስ አይዲ የማይሰራ ከሆነ ምን ታደርጋላችሁ? ሲስተም ሜሴጅ ላይ እዚች ጋር የምታዩት ከላይ እዚች ጋር የምታዩት ሲስተም ሜሴጅ አለች፣ ኤርፎን ያደረገች እሷን ትነኳታላችሁ። ከዛ እያችሁ ከስተመር ሰርቪስ አለ። እችኛዋ ከስተመር ሰርቪስ ጋር ገብታችሁ ታናግራላችሁ። ምን ብላችሁ ነው የምታናግሩት? ይኸው እንደዚህ ትልካላችሁ። አሁን ለምሳሌ እኔ ለልጆች የላኩትን ላሳያችሁ። ይኸው እንደዚህ ማለት ነው። እንደዚህ አይነት ነገር እንደዚች አይነት ነገር ፎርም ነች እቺ ማለት ነው። ልጆቻችሁም ኤጀንት መሆን የሚፈልጉትም ልጆች እናንተም ይሄንን ትልኩላቸዋላችሁ ለሲስተም ሜሴጁ ማለት ነው። ስለዚህ ይሄንን ፎርም ከራሳችሁ እያያችሁ ከዚህ መጻፍ ትችላላችሁ፣ ወይም ደግሞ ከኤጀንቶቻችሁ መቀበል ትችላላችሁ ማለት ነው። ከዛ እዚህ ጋር ያው የሚያስገቡትን ተመልከቱ። አይዲ የሚያስገቡት የማንን አይዲ ነው? ኤጀንትስ ኦነር አይዲ፣ የልጆቻችሁ አይዲ ነው እዚህ ጋር የሚገባው። ልጆቻችሁ መሆን የሚፈልጉት ኤጀንት መሆን የሚፈልጉት ልጆች አይዲ ከስር ታስገባላችሁ። ኤጀንሲ ኦነር ዋትሳፕ፣ የልጆቻችሁን ዋትሳፕ ታስገባላችሁ። ኤጀንሲ ኔሙን፣ የልጆቻችሁ ስም መሆን የሚፈልጉት ስም፣ ለምሳሌ የኔ ወማ ነው ወማ ብዬ ማስገባት እንደማለት ነው። እነሱ የሚፈልጉትን ኦዲዮሩም ነው። ሰልፍ ዊዝድሮዋል ነው። ፓረንት ኤጀንሲ አይዲ የእናንተ አይዲ ነው የምታስገቡት ማለት ነው። እናንተ ማለት ኤጀንት ልታረጉት ያላችሁት ሰዎች ልጆቻችሁ ናቸው ኤጀንት የሚሆኑታ። ስለዚህ በእኔ ስር ነው ኤጀንት እንዲሆን የምፈልገው እንደማለት ነው። ስለዚህ በዚህ መሰረት ኤጀንት ታረጋላችሁ፣ ሆስት ታረጋላችሁ ማለት ነው።